ወራዳ ነው ኳስ አድናቂ ሰው ሽሮ ተወዶ የ6000 ብር ደሞዝተኛ 5000 ብር ኪራይ በሚጠየቅበት ኢትዮጵያ አርሴናል ዋንጫ በላ ዋንጫ ተነጠቀ ብሎ ሰላማዊ ሰልፍ ላብ ያንቆረቆረው ከጨፈረ ይሄ ሀገሪቱ ላይ ሸክም ነው። ይሄ ጠቅላይ ሚኒስትር ቦን እንዳለ ሰብስቤ ወደ ማሽን አስገብቼ አንገቱን የበሬ አቆራረጥ የለም በጢት አልመታው እንደ ቄራ በሬ ጠጋ ያረቅ ቀጭ አንገቱን ቀጭ ያረቅ ጠቅላላ ሞራውን ሳሙና ተሰራና ለገበሬው ታከፋፍላል። ሞራው አሪፍ ነው። የሰው ሞራ አሪፍ ነው። ናዚም ያን ሰርተዋል አንብቤያለሁ። እና የሰው ልጅ ሞራ በጣም ከከብቶች የበለጠ ነው። እና ይሄ ኳስ አድናቂ ደግሞ ቂጣቸው በገንፎ እንትን ያለ ነው። ቂጣቸው ብዙ አይተው ከሆነ የኳስ አድናቂ ወይ ከንፈሩ ረጅም ወይ ቂጡ ረጅም ነው። እና ይጠቅማል። እነዚህ ቂጣቸውን እየቆረጥክ በማሽን ሳሙና መስራት ነው። በኬሚካል እየጨመርክ ማለት አይጠቅምም። አጥንታቸውን ለማዳበሪያ ለገበሬው እንትን ማድረግ እኔ ጠቅላይ ሚኒስትር ቦ እንደዚያ ነው ማለት እንዳለ የኳስ አድናቂ ነኝ የሚል በየከተማው ሰበስባለሁ። በየገጠሩ ሰብስቤ አንገቱን ቆርጬ ጭንቅላቱን ወደ መቃብር አውርጄ ጠቅላላ ሳሙና ነው የምሰራበት። ይጠቅማል። ለገበሬው ጎጃም አዘነ ማጠቢያ ይሆናል። የኳስ አድናቂ እንደዚህ አድርገህ ነው የምታጠፋው። ኢትዮጵያ ውስጥ ገና ዳቦ መች ተበላን? እንዴት ኳስ ታደንቃለህ? እንጀራ መች ተገኘና? ትምህርት መች አለና? ምርምር መች አለና? መንገድ መች አለና? ውሃ መች አለና? ሻወር መች አለና? 3 ጊዜ ሰው መብላት እኮ ቀርቶ በ3 ቀን አንዴ መብላት አልቻለም። ይሄ ባለበት ኳስ እያለ የሚያውደለድልን ሞራውን ሳሙና ተሰራበታል። ቢያንስ ለገበሬው ይጠቅማል። ሳሙና የሳሙና መስሪያ ታረጋዋል። ይሄን ብዙ ሰው የሰው ሞራ እንዴት ሳሙና ይሆናል? ነጮች ይሰሩበታል። እዚህ ሀገር አርሰናል ዋንጫ ማሸነፉን ልንገር ብዬ ነው። ቆጮ በልተ ቆጮ የምታራ ጉራጌ ነው። ይኸውልህ ያንተ እርድና እንግሊዘኛና አማርኛ ቀላቅሎ መጻፍ ነው። አንተ መሀይም ቆጮ ተሸካሚ ታታልላለህ። የብርሃን ነው በቂጣ ታቢ ነው። ወረዳን ቆጮ በልተ ቆጮ የምታራ ጉራጌ አይዶን ክራባዎች ውረድ። እንደዚህ አይነት መሀይም ማፍራታችን በጣም ያሳፍራል። እኔ አሁን አርሰናል እነሱን ያቃጫሉ እኮ ነው። አልገባም። መሀይሙ ነው እንዳይመስል። ሌላው ኢትዮጵያዊ ግን ቂጡ ያበጠው የምግብ እጥረት ስላለበት ረከስ ያለውን ነገር በመብላት ቂጡ ያብጣል። አእምሮ ግን አላበጠም። ይሄ ደግሞ ቂጡ ያበጠ ወጣት አርሴናል እያለ ዘጭ ዘጭ እያለ እየፈሳ ስታየው ኢትዮጵያ በምን ያህል ደረጃ እንደወደቀች ትመለከታለህ። ያ ሁሉ ላበላቡ ነው መንገድ ዘግቶ ሆ እያለ ሲመለስ ግን ለቂጡ ማጠቢያ የለውም። አዝናለሁ። ቆርጠ ላክለት። አእምሮ የማይሰራ ትውልድ ተፈጠረ። ሁሉ የማይነቃነቅ ትውልድ ተፈጠረ። ቂጡ ያበጠ አእምሮ ያላበጠ፣ ቂጡ የሚያረጠርጥ አእምሮ ያረጠረጠ ወጣት ተፈጠረ። ሽሪንክ ሆኗል። አንጎሉ ዜሮ ነው። የመብላት አቅም የለውም። የመጠጣት አቅም የለውም። ሻወር እኮ አይወስድም። ኢትዮጵያኖች መቀመጫው ያበጠ ወጣት ተፈጥሯል። አእምሮ ሊያበጥ አልቻለም። ምክንያቱም they don't have income። ኳስ አድናቂ ካየው ኮንዶም ትራፊ ነው ጠቅላላ። ከኮንዶም እኮ ያመለጡ ናቸው። ኮንዶም ፈንድተው የተወለዱ ናቸው። ፋክቶር እንጂ በዚህ ህዝብ ይቀልዳል እንዴ? አገሩ እየተቃጠለ አማራ ላይ ቦምብና ድሮን እየተጣለ እሱ አርሴናል በላ ማንቸስተር ዩናይትድ ምናምን ይለኛል። እነዚህ ከኮንዶም ያመለጡ በሙሉ አይታቻቸው ከሆነ የኳስ ደጋፊ የኳስ አድናቂ የሸርሙጣ ልጆች ናቸው። ሀቁን ነው የምነግረው። የእናታቸው ውሽማ ቆጥ ላይ ሲበዳ እነሱ ከስር ነው ሲያዳምጡ የተወለዱ ናቸው። ፋክቱ ይሄ ዝም ብላቸው የኳስ አድናቂና ከተከታታዩ ነው ያዋቸው በሙሉ ስታጣሯቸው የሆነች ቤት ውስጥ ቀን እናትየውን ከላይ ውሽማ ቁጭ ብሎ እየቀጠቀጠ እሱ ከስር የሚተኛ ጫጫጫጫጫጫ ሲል እየሰማ ያደገ በሙሉ እነዚህ ኳስ ደጋፊና አድናቂዎች የሸርሙጣ ልጆች ናቸው ነው። እና ይሄ ኳስ አድናቂ ደግሞ ቂጣቸው በገንፎ እንትን ያለ ነው። ቂጣቸው ብዙ አይተው ከሆነ የኳስ አድናቂ ወይ ከንፈሩ ረጅም ወይ ቂጡ ረጅም ነው። እና ይጠቅማሉ። እነዚህ
ቂጣቸውን እየቆረጥክ በማሽን ሳሙና መስራት ነው። በኬሚካል እየጨመርክ ማለት አይጠቅምም። አጥንታቸውን ለማዳበሪያ ለገበሬው እንትን ማድረግ። እኔ ጠቅላይ ሚኒስትር ቦ እንደዚያ ነው ማድረግ። እንዳለ የኳስ አድናቂ ነኝ የሚል በየከተማው ሰበስባለሁ። በየገጠሩ ሰብስቤ አንገቱን ቆርጬ ጭንቅላቱን ወደ መቃብር አውርጄ ጠቅላላ ሳሙና ነው የምሰራበት። ስለዚህ ቁርሱን መብላት ያልቻለ ኢትዮጵያዊ አርሰናል ብሎ ሰላማዊ ሰልፍ ሲወጣ ካየህ ይሄ ጤነኛ አይደል። ጤነኝነት ሳይሆን የአይኪው መጠኑ ከበግ ወደ ታች መሆኑን ነው። ከከብቶች ከበሬ What you feeling like, man? You feeling good? Yeah. Stand up. For the champions. Stand up. Stand up. Stand up. For the champions. For the champions. Stand up. Stand up. For the champions. Stand up. Stand up. For the champions. For the champions. Stand up. Hey! 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 Yeah! 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 Hey! Shout out to Dylan and Adrian! Let's go! We got the right one! Dylan and Adrian! Let's go! Adrian, let's go! Yep. Let's go!